ቪዲዮን ከመጀመራችሁ በፊት ቻናላችንን ማገዝ የምትፈልጉ ሰዎች ይህን ቪዲዮ ላይክ በማድረግ እንድትተባበሩ በአክብሮት እንጠይቃለን። ይህ ታሪክ የሚጀምረው በ1845 ዓመተ ምህረት ነው። ጄምስ እና ቪክተር የተባሉ ሁለት ወንድማማቾች ናቸው። ጄምስ በጽኑ ታሟል። በዚያን ጊዜ አባታቸው ወደሱ መጥቶ በጣም በቅርብ እንደሚያገግም ይነግረዋል። ከታች ፎቅ ላይ አንዳንድ ድምጾችን ከሰማ በኋላ አባትየው ለማረጋገጥ ወደ ታች ይወርዳል። ከጥቂት ቅጽበቶች በኋላ ጄምስ እና የእንጀራ ወንድሙ ቪክተር የጥይት ድምጽ ይሰማሉ። ጄምስ ወደ ታች ፎቅ እየሮጠ ሲወርድ አንድ ዘበኛ አባቱን በጥይት መትቶት ያገኘዋል። በዚያ ቅጽበት ጄምስ እጅግ በጣም ይቆጣል። እናም ከእጆቹ ላይ በድንገት ከአጥንት የተሰሩ ጥፍሮች ይወጣሉ። እነዚያን ጥፍሮች በመጠቀም የሰውየውን አካል ዘልቆ ይወገዋል። ሰውየውም ከመሞቱ በፊት ጄምስ አባቴ ብሎ ይጠራ የነበረው ሰው ትክክለኛ አባቱ እንዳልነበር ይገልጽለታል። እውነተኛ አባትህ እኔ ነኝ፣ ስሜ ቶማስ ሎጋን ይባላል ይለዋል። ቶማስ ሎጋን ይሞታል። ጄምስም ከቤት ይሮጣል። የእንጀራ ወንድሙ ቪክቶር ይከተለውና አሁን ዳግመኛ መመለስ እንደማይችሉ ይነግረዋል። ከዚያ በኋላ ሁለቱም አብረው ያመልጣሉ። ጊዜ እያለፈ ሲሄድ አድገው ጎልማሳና ወታደር ይሆናሉ። በ1861 በነበረው የአሜሪካ የእርስ በርስ ጦርነት ላይ ይዋጋሉ። በትክክል ከ53 ዓመታት በኋላ በ1914 አንደኛው የዓለም ጦርነት ሲጀመር በዚያም ጦርነት ላይ ይሳተፋሉ። ከዚህም በተጨማሪ በ1949 በሁለተኛው የዓለም ጦርነት ላይ እንደ ወታደር ሆነው ይዋጋሉ። ሁለቱም ልዩ ኃይል አላቸው። ከጄምስ እጅ ጥፍሮች እንደሚወጡት ሁሉ ቪክተርም ሹል ጥፍሮች አሉት። ከዚህም ጋር ሁለቱም በጣም በፍጥነት የመፈወስ ችሎታ አላቸው። ይህ ማለት የሚደርስባቸው ማንኛውም አካላዊ ጉዳት በፍጥነት ይድናል። ጥይቶች እንኳን በእነሱ ላይ ምንም አይነት ተጽዕኖ የላቸውም። በዚህ መንገድ ሁለቱ ወታደራዊ ህይወታቸውን ይቀጥላሉ። በጦርነቱ ውስጥ እየተዋጉና እንደ ወታደር እየኖሩ ከ100 ዓመታት በላይ ያልፋሉ። በመቀጠልም 1973 ዓመተ ምህረት ይመጣል። ሁለቱም በቪየትናም ጦርነት ላይ ይሳተፋሉ። እዚያም ቪክቶር አንዲትን የቪየትናም ሴት አስገድዶ ሊደፍር ወደ አንድ ክፍል ያስገባታል። በዚያ ቅጽበት የበላይ መኮንኑ መጥቶ ሊያስቆመው ይሞክራል። ቪክተር ለመስማት ፈቃደኛ ሳይሆን ቀርቶ መኮንኑን ይገድለዋል። ከዚያ በኋላ እዚያ ያሉ ወታደሮች ሁሉ ቪክተርን ያጠቁታል። ታናሽ ወንድሙ ጄምስ ወንድሙን ለመርዳት ስለፈለገ እዚያ ይደርሳል። ነገር ግን ወታደሮቹ በሙሉ ሁለቱንም ከበቧቸው። ጄምስ እና ቪክተር ከምሰሶ ጋር ታስረው ይተኮስባቸዋል። ነገር ግን ጥይቶቹ ምንም ስላልጎዷቸው ሁለቱም ይተርፋሉ። ከዚያ በኋላ በወይኒ ቤት ውስጥ ይታሰራሉ። እዚያም ዊሊያም ስትራይከር የተባለ የጦር ሰራዊት ሜጀር ሊያገኛቸው ይመጣል። እሱም እናንተ ሁለታችሁ ልዩ ናችሁ፣ ሁለታችሁም ቡድኔን እንድትቀላቀሉ ፈልጋለሁ አለ። የቡድኔ ስም ቲም ኤክስ ይባላል። የዚያ ቡድን አባል በሙሉ ልክ እንደነሱ ናቸው። ይህ ማለት ሁሉም ልዩ ፍጥረቶች ናቸው። በመቀጠልም መላው ቡድን ወደ ናይጄሪያ ለአንድ ተልዕኮ ይላካል። እዚያም ከአንድ ህንፃ ውጭ ይደርሳሉ። ነገር ግን ቦታው በጣም ጥብቅ ጥበቃ ስለነበረው ወደ ህንፃው መግባት ቀላል አልነበረም። ሁሉም ከተፈጥሮ በላይ የሆነ ኃይል ስላላቸው ችሎታቸውን በመጠቀም ወደ ህንፃው መግባት ይሳካላቸዋል። በውስጡም አንድ የአልማዝ ኮንትሮባንዲስት በጠመንጃ አስፈራርተው ይይዙታል። ኮንትሮባንዲስቱ ከዚህ የፈለጋችሁትን ያህል አልማዝ መውሰድ ትችላላችሁ ይላል። ነገር ግን ይህንን መላ ቡድን የፈጠረው ሜጀር ዊሊያም እኛ አልማዝህን አንፈልግም፣ እዚያ ጋር አንድ እንግዳ ድንጋይ አለ ሲል ይመልሳል። ስትራይከር ድንጋዩን አንስቶ ከየት እንዳገኘው ኮንትሮባንዲስቱን ይጠይቀዋል። ኮንትሮባንዲስቱም ከዚህ ቦታ የ3 ቀን መንገድ ርቆ የሚገኝ አንድ መንደር እንዳለና አንዳንድ ሰዎች እነዚያን ድንጋዮች እዚያ እንዳገኟቸው ያስረዳል። ድንጋዮቹንም ከነዛ የመንደሩ ነዋሪዎች እንደገዛ ይናገራል። ይህንን ከሰሙ በኋላ መላው ቡድን ወደዚያ መንደር በመሄድ የመንደሩ ነዋሪዎች በሙሉ ታጋች ያደርጋቸዋል። ነዋሪዎቹንም ድንጋዩን በትክክል ከየት እንዳገኙት ይጠይቋቸዋል። አንድ ሰው ድንጋዩ ከሰማይ የወደቀ የተቀደሰ ድንጋይ እንደሆነ ያስረዳል። ሎጋን ድንጋዩ አስትሮይድ እንደሆነ ይናገራል። በእውነቱ ግን ስትራይከር አስትሮይዱ የተገኘበትን ትክክለኛ ቦታ ማወቅ ይፈልጋል። ነገር ግን የፈለገውን መልስ ማግኘት አልቻለም። በዚህ ምክንያት በመንደር ውስጥ የሚገኘው ማንኛውንም ሰው እንዲገሉ ለሰዎቹ ትዕዛዝ ይሰጣል። ሎጋንና ሬዝ የተባለ ሌላ የቡድኑ አባል ለማስቆም ይሞክራሉ። ሎጋን ለታላቅ ወንድሙ ቪክቶር ይህንን ተልዕኮ የተቀላቀሉት ንጹሃን ሰዎችን ለመግደል እንዳልሆነ ይነግረዋል። ሆኖም ግን ማንም ሊሰማው እንደማይችል ይገነዘባል። በዚህ ምክንያት ሎጋን ቡድን ኤክስን ትቶ ይሄዳል። 6 ዓመት ያልፋሉ። አሁን ሎጋን በካናዳ ተራሮች ውስጥ ይኖራል። ኬላ ከተባለች የትምህርት ቤት መምህርት ከሆነች ሴት ጋር በፍቅር ይወድቃል። የሎጋን መላ ህይወት ይለወጣል። አሁን ላይ ማንንም አይገልም። ኑሮን ለመምራትም የደን ሰራተኛ ሆኖ ይሰራል። አንድ ቀን ሜጀር ዊሊያም ሎጋንን ሊያገኘው ይመጣል። ስትራይከር ከ6 ዓመታት በፊት የፈጠሩትን የቡድን ኤክስ አባላትን በሙሉ አንድ ሰው እየገደላቸው እንደሆነና ቪክተር ግን አሁንም በህይወት እንዳለ ይነግረዋል። ይህንን እያደረገ ያለው አካል ያንዳቸው ማድራሻ እንዳልጠፋውና ሀገራቸው የሎጋንን እርዳታ እንደምትፈልግ ይነግረዋል። ሎጋን ግን እኔ አሁን ካናዳዊ ነኝ በማለት ትቶት ይሄዳል። በእውነቱ ግን ሎጋን ከኬላ ጋር በጣም ደስተኛ ስለሆነ ወደ ቀድሞ ህይወቱ መመለስ አይፈልግም። እነዚህ በህይወቱ ውስጥ ከዚህ በፊት አጋጥሞት የማያውቁ እጅግ በጣም አስደሳች ጊዜያት ነበሩ። እናም የቀረውን ህይወቱን ከሷ ጋር በሰላም ማሳለፍ ይፈልጋል። በማግስቱ ሎጋን እንጨት እየቆረጠ
እየተቀመጠ ሳለ በድንገት አንድ እንግዳ ጠረን ይሸተዋል። በአንድ ዛፍ ላይም የጥፍር ምልክቶችን ያስተውላል። ወዲያውኑ ቪክተር እዚያ እንደደረሰና በእሱ ወይም በሚወዳቸው ሰዎች ላይ ጉዳት ሊያደርስ እንደሚችል ይገነዘባል። ኬላ ጋር ለመድረስ በከፍተኛ ጉጉት እንደ እብድ በጫካ ውስጥ ይሮጣል። ነገር ግን የኬላ መኪና ጋር ሲደርስ እሷ መኪና ውስጥ እንደሌለች ይረዳል። በመኪናው ኮፈን ላይ የቪክተር የጥፍር ምልክቶች ይታያሉ። ሎጋን ወዲያውኑ ቪክተር ይዟት እንደሄደ ይረዳል። በመላው ጫካ ውስጥም እሷን መፈለግ ይጀምራል። ከጥቂት ጊዜ በኋላ የኬላን አስከሬን ያገኘዋል። ቪክተር ገሏታል። ሎጋን ከውስጡ በከፍተኛ ስቃይ ይጮሃል። በዚያው ምሽት ቪክተር ተቀምጦ ወደ ነበረበት አንድ መጠጥ ቤት ይሄዳል። ሎጋን ቪክተርን ባየው ቅጽበት ከአጥንት የተሰሩት ጥፍሮቹ ከእጆቹ ይወጣሉ። ቪክተርን ለምን ይህንን አደረግክ ሲል ይጠይቋል። ቪክተርም ያንተን ትኩረት ለማግኘት ነው። በ6 ዓመታት ውስጥ አንድም ቀን ደውለልኝ ወይም ልታይ መታ አታውቅም ሲል ይመልሰዋል። ከዚያ በኋላ በቪክተርና በሎጋን መካከል አሰቃቂ ውጊያ ይጀመራል። ቪክተር ከበፊቱ ይልቅ እጅግ በጣም ጠንካራ ሆኗል። ሎጋንን ሙሉ በሙሉ ያሸንፏል። ቪክቶር የሎጋንን የአጥንት ጥፍሮች ጭምር ይሰብሯቸዋል። ወዲያውኑ ሎጋን ራሱን ይስታል። ራሱን ሲያውቅ ሆስፒታል ውስጥ ይገኛል። ሜጀር ስትራይከር ከፊቱ ቆሟል። ሎጋን ስትራይከርን በጉሮሮ አንቆ ይዞ ሰዎችን ሁሉ እየገደለ ያለው ቪክተር እንደሆነ ለምን አልነገርከኝም ይለዋል። ስትራይከርን በልጄ እምላለሁ ቪክተር እንደሆነ አላውቅም ነበር። ቪክተር በጣም አደገኛ እየሆነ መጥቶ ነበር። ለዚህ ነው ላስረው የተገደድኩት። እኔ ከዳውት መስሎት ነበር። እናም አንድ ቀን በድንገት ተሰወረ። ከመሄዱ በፊትም ሁላችንንም እንደሚበቀለን ተናግሮ ነበር ሲል ይመልሳል። ሎጋንም እኔ ፈልግ ያገኘዋለሁ እገድለዋለሁም ይላል። ስትራይከርም ልታሸንፈው እንደማትችል ታውቃለህ፣ ነገር ግን ቪክተርን እንድታሸንፍ የሚያስችል መሳሪያን ልሰጥህ እችላለሁ። ሆኖም ግን የሚደርስብህ ስቃይ በዚህ ዓለም ላይ ማንም ሊቋቋመው የማይችል ነው። በመቀጠልም አድማንቴም የተባለ ብረት በሰውነት ውስጥ ልናስገባ ነው። ከ6 ዓመታት በፊት ናይጄሪያ ውስጥ አንድ ነገር ስንፈልግ የነበረውን ታስታውሳለህ? ይህ ማለት ያ ብረት ነው። አሁን እሱም በከፍተኛ መጠን አግኝቼዋለሁ። በምንም ሊሰበር የማይችል የብረት ውህድ ነው። ይህ ውህድ በዚህ ዓለም ላይ ያለን ማንኛውም ነገር መቁረጥ ይችላል። ያንን የብረት ውህድ በሰውነት ውስጥ እናስገባዋለን። አንተም እንስሳ ትሆናለህ ይለዋል። ሎጋንም የፈለግከውን አድርግ ይላል። ስትራይከር ለሎጋን ጄምስ ሎጋን የሚል ስም ያለበትን የድሮ የወታደር መታወቂያ ሀብል ይሰጠዋል። ሎጋን እሱን አይቶ እኔ አዲስ መታወቂያ ነው የምፈልገው፣ በሱ ላይ የሚጻፈው ስም ወልቨሪን ይሆናል ይላል። ከዚያ በኋላ የአድማንቲየም ብረቱ በሎጋን ሰውነት ውስጥ እንዲወጋ ይደረጋል። ሂደቱ ሊቋቋሙት የማይችሉት ከፍተኛ ስቃይ ያመጣበታል። ከጥቂት ቅጽበቶች በኋላ የልብ ትረታው ሙሉ በሙሉ ይቆማል። ሁሉም ሰው ሎጋን የሞተ ይመስሏል። ነገር ግን በድንገት የልብ ትረታው እንደገና መምታት ይጀምራል። ስትራይከር ሎጋን ለነሱ እንዲሰራና ትዕዛዛቸውን እንዲከተል ትዝታውን እንዲያጠፉት ይነግራቸዋል። ሎጋን ይህንን ንግግር በድብቅ ይሰማል። በዚያው ቅጽበት ጥፍሮቹ እንደገና ከእጆቹ መውጣት ይጀምራሉ። ነገር ግን አሁን እነዚያ ጥፍሮች ከአጥንት የተሰሩ አይደሉም። በመላው ሰውነት ውስጥ ከቀለጠውና ከተዋሃደው ተመሳሳይ ብረት የተሰሩ ናቸው። ብረቱ ወደ ሰውነቱ ከገባ በኋላ ሎጋን ከበፊቱ ይልቅ እጅግ በጣም አደገኛ ሆኗል። እዚያ ያሉ በርካታ ሰዎችን ይገላል። ከዚያም በአንድ ፏፏቴ ላይ በመዝለል ያመልጣል። ስትራይከር ሰዎቹ ሎጋንን ፈልገው እንዲገሉ ትዕዛዝ ይሰጣል። በእውነቱ ግን የስትራይከር መላው ዕቅድ ከሽፏል። እሱ የሎጋንን ትዝታ አጥፍቶ የእሱ ባሪያ ሊያደርገው ፈልጎ ነበር። ለዚህም ነው ሰዎቹን ከበስተጀርባ ይላከው። ይህ በእንዲህ እንዳለ ሎጋን አንድ አረጋዊ ባልና ሚስት የሚኖሩበት የእርሻ ቦታ ይደርሳል። እነሱም መጠለያ ሰጥተውት እንደ ገዛ ልጃቸው ይንከባከቡታል። ነገር ግን በማግስቱ ጠዋት የስትራይከር ሰዎች በቤቱ ላይ ጥቃት ይሰነዝራሉ። አረጋዊያኑ ባልና ሚስትም ይገደላሉ። ሎጋን ወደ ውጭ ወጥቶ የስትራይከርን ሰዎች የያዘውን ሄሊኮፕተር በጥፍሩ ይቆራረጣቸዋል። ሄሊኮፕተሩ መሬት ላይ ተከስክሶ ይወድቃል። ከዚያ በኋላ ሎጋን በሄሊኮፕተሩ የሬዲዮ መገናኛ በኩል ለስትራይከር እንዲህ ሲል ይናገረዋል። መጀመሪያ ቪክቶርን እገላለሁ፣ ከዛ በኋላ ደግሞ አንተን እገልሃለሁ። አንተ እንስሳ ፈልገሃል ነበር፣ ያ እንስሳ አሁን መጥቷል። ከዚያ በኋላ ሎጋን ቪክተርን መፈለግ ይጀምራል። ላስ ቬጋስ ውስጥ ወደሚገኝ አንድ ከመጠን በላይ ወፍራም ወደሆነ ሰው ይሄዳል። ሎጋን ቪክተር የት እንዳለ ይጠይቀዋል። ያ ወፍራም ሰውም ቪክተር እና ስትራይከር አብረው እየሰሩ እንደሆነ ለሎጋን ይነግረዋል። እነሱም ልክ እንደ ሎጋን የተለያዩ አይነት ልዩ ኃይሎች ያላቸውን ሰዎች ይይዛሉ። ቪክተር እነዚያን ሰዎች እየያዘ ከተለያዩ ሙከራዎች ወደሚደረግባቸው ወደ አንድ ገለልተኛ ደሴት ከስትራይከር ጋር ይወስዳቸዋል። ሆኖም ግን ያ ቦታ የት እንደሚገኝ ማንም የሚያውቅ የለም። ሰውየው አንድ ልዩ ፍጥረት ከዚያ ደሴት ማምለጥ እንደቻለና እሱ ለሎጋን ቦታው የት እንዳለ ሊነግረው እንደሚችል ያስረዳል። ሎጋን ሪሚ የተባለውን ያንን ያመለጠው ሙታንት ፈልጎ ያገኘዋል። ሪሚ የመጫወቻ ካርዶችን በመጠቀም ብዙ አስደናቂ ዘዴዎችን ማሳየት ይችላል። የመጫወቻ ካርዶች በእውነቱ የሱ ልዩ ኃይሉ ናቸው። ቪክቶር ይዞ ወደ ነበረበት ደሴት እንድትወስደኝ እፈልጋለሁ ይለዋል። ሬሚ ሎጋን ባንገቱ ላይ ቪክተር ያደረገው የነበረውን አይነት የወታደር ሀብል ማድረጉን ያስተውላል። በዚህ ምክንያት ሎጋን ለቪክተር እንደሚሰራና እሱን እንደገና ለመያዝ እንደመጣ ያስባል። በድንገት ሬሚ ሎጋንን ያጠቀዋል። ሎጋንም ግድግዳ ጥሶ ወደ ውጭ ይወድቃል። እዚያም ቪክቶር ቆሟል። ቪክተር የሎጋንን አንዱን ሙታንት ጓደኛ ገና መግደሉ ነበር። ከሞተው ሚውታንት አካል ላይም ዲኤንኤ እየወሰደ ይገኛል። ሎጋን ቪክተርን ባየው ቅጽበት በቁጣ ይናደዳል። ጥፍሮቹ ይወጣሉ። ቪክተርንም ያጠቀዋል።
አሁን ሎጋን ከቪክተር የበለጠ ጠንካራ ሆኗል። ልክ ሊገለው ሲል ግን ሎጋን ሊያገኘው የመጣው ያ ሙታንት ሬሚ ከጀርባው ሎጋንን ያጠቀዋል። ይህ ለቪክተር ከቦታው ለማምለጥ እድል ይሰጠዋል። ሎጋን በጣም በፍጥነት ሬሚን በቁጥጥር ስር አውሎ አሁን ቪክተርን፣ ስትራይከርንና የምትጠላቸውን ሰዎች በሙሉ እንድገድል ካመለጥክባት ወደዚያች ደሴት ትወስደኛለህ ይለዋል። ሬሚ ሎጋንን ለመርዳት ይስማማል። ይህ በእንዲህ እንዳለ በደሴቲቱ ላይ የስትራይከር የበላይ ጄኔራል ይደርሳል። ስትራይከር አሁን ሙከራ ቁጥር 11ን እያካሄዱ እንደሆነ ይነግረዋል። ከዚህ በፊት በ10 ሚውታንትስ ላይ ሙከራ አድርገው እንደነበረና ወልቨሪን ማለትም ሎጋን 10ኛው ሙከራቸው እንደነበረ ያስረዳል። ነገር ግን ይህ 11ኛው ሙከራ የሁሉም 10 ሚውታንትስ ጥምር ኃይል የሚኖረው ይሆናል። በዚህ መሳሪያ አማካኝነት የሀገራቸውን ጠላቶች በሙሉ በቀላሉ ማጥፋት እንደሚችሉ ይገልጽለታል። ጄኔራሉ ግን ለስትራይከር ፕሮግራሙን ማቆም እንዳለበት ይነግረዋል። እሱም ያንተ ልጅ ሙታንት እንደነበር እናውቃለን፣ አሁን ግን ይህ መላው ጉዳይ ላንተ የግል በቀል ሆነብሃል ይለዋል። ስትራይከርም አዎ ልጄ ሙታንት ነበር፣ ሚስቴን ገደላት፣ በዚህች ሀገር ውስጥ የሚገኘውን እያንዳንዱን ሙታንት እንደማጠፋ ማልኩ ሲል ይመልሳል። ዴድፑል የተባለው ሙከራ ቁጥር 11ን በማንኛውም ዋጋ ማጠናቀቅ ስለፈለገ ስትራይከር ጄኔራሉን ይገለዋል። ዴድፑል የተፈጠረው ሚውታንትስን ለማጥፋት ነው። በተመሳሳይ ጊዜ ሎጋንም እዚያ ይደርሳል። ሎጋን ስትራይከርን ለምን ይህን ሁሉ አደረግክ ሲል ይጠይቀዋል። ስትራይከርም ምክንያቱም ሙከራ ቁጥር 11ን በማንኛውም ዋጋ ማጠናቀቅ ስለምፈልግ ነው፣ በልጄ ተጀምሮ ባንተ አብቅቷል። የ11 የተለያዩ ሚውታንትስ ልዩ ኃይሎችን በአንድ ሙታንት ውስጥ አኑሬያለሁ ይለዋል። በዚያ ቅጽበት ሎጋን ሌላ አስደንጋጭ ነገር ይገጥመዋል። በጽኑ የወዳት የነበረችውና የሞተች መስሎ የነበረችው የሴት ጓደኛው ኬላ በእውነቱ በህይወት አለች። ይህንን ሁሉ ጊዜ ለስትራይከር ስትሰራ ነበር። እሷም ሙታንት ስትሆን ማንኛውንም ሰው በአይን የመቆጣጠርና የፈለገችውን ነገር እንዲያደርግ የማስገደድ ኃይል አላት። በስትራይከር ትዕዛዝ መሰረትም ከሎጋን ጋር በፍቅር የወደቀች አስመስላ ነበር። ሎጋንም ለምን ይህንን አደረግሽ ሲል ይጠይቃታል። ኬላም ሌላ ምርጫ አልነበረኝም ስትል ትመልሳለች። እውነቱን ካወቀ በኋላ ሎጋን በስሜቱ ተጎድቶ ከቦታው ይርቃል። ልክ በዚያን ጊዜ ቪክተር ይደርስና ለስትራይከር በሎጋን አካል ውስጥ ያኖርኩን ተመሳሳይ ብረት በእኔ ውስጥ እንደምታስገባልኝ ቃል ገብታልኝ ነበር ይለዋል። ስትራይከር ግን የሕክምና ምርመራ ውጤቶች ደርሰዋል፣ ከቀዶ ጥገናው በህይወት አተርፍም ትሞታለህ ይለዋል። ነገር ግን ያንተም ጊዜ በጣም በቅርብ ይመጣል ሲል ይመልሳል። ኬላ ከቦታው ለማምለጥ ትሞክራለች፣ ነገር ግን ቪክተር በእጆቹ ይይዛታል። ኬላ በከፍተኛ ድምፅ ትጮኻለች። ሎጋንም ጩኸቷን ይሰማል። ሎጋን ተመልሶ በመምጣት ቪክተርን ያጠቀዋል። ከልጅነታቸው ጀምሮ አብሮ የነበሩት ሁለቱ ግማሽ ወንድማማቾች ቪክተርና ሎጋን እርስ በርስ አሰቃቂ ውጊያ ይጀምራሉ። በውጊያው ወቅት ሎጋን ቪክተር ሙሉ በሙሉ ያሸንፈዋል። ሊገድለውም ሲል በመጨረሻው ቅጽበት ሎጋን ራሱን ይገታል። ቪክተርን ላለመግደልም ይመርጣል። በዚያ ቅጽበት ኬላ ትደርስና ለሎጋን በትክክል እንደምትወደው ትነግረዋለች። ስትራይከር እህቷን ታጋች አድርጎ ይዟት ስለነበር ሁሉንም ትዕዛዞቹን ለመፈጸም እንደተገደደች ታስረዳዋለች። ይህንን ከሰማ በኋላ ሎጋን የኬላ እህትና ሌሎች በርካታ ሙታንትስ ተይዘው ወደ ነበሩበት ቦታ ይሄዳል። ሁሉንም ነፃ ያወጣቸዋል። ሁሉም ከደሴቱን ለማምለጥ እየሞከሩ ሳለ በድንገት ዴድፑል ከፊታቸው ይቆማል። የስትራይከር ሙከራ ቁጥር 11 አሁን ከፊታቸው ቆሟል። የ11 ሙታንትስ ጥምር ኃይል ያለው ፍጡር ከዴድፑል እጆች ላይ ረጅም ምላጭ መሰል ቢላዎች ይወጣሉ። እነዚያም ቢላዎች የተሰሩት ልክ እንደ ሎጋን ጥፍሮች ካለው ተመሳሳይ ቁስ ነው። ይህ በእንዲህ እንዳለ ኬላ ከእህቷና ከልጆቹ ሁሉ ጋር ከደሴቱ ለማምለጥ ትሞክራለች። ነገር ግን የስትራይከር ሰዎች እዚያው ደርሶ ጥይት ይተኩስባቸዋል። በጥቃቱ ወቅት ኬላ ትቆስላለች። ለእህቷም ሁሉንም ይዘሽ ከዚህ ቦታ ውጪ፣ እኔ እዚህ መቆየት አለብኝ ትላታለች። በሌላ በኩል በሎጋንና በጦር መሳሪያ 11 ማለትም ዴድፑል መካከል ከባድ ውጊያ ይጀመራል። ዴድፑል በጣም ጠንካራ በመሆኑ ሎጋን በምንም መልኩ ሊቋቋመው አልቻለም። ነገር ግን በዚያን ጊዜ ቪክተር እዚያ ይደርሳል። ሁለቱም ወንድማማቾች አብረው ዴድፑልን ይዋጉታል። በመጨረሻም ሎጋን ምቹ አጋጣሚ አግኝቶ የዴድፑልን አንገት ይቆርጠዋል። የዴድፑል ራስ መሬት ላይ ሲወድቅ ከውስጡ ኃይለኛ ጨረር ይፈነዳል። ይህም መላው ህንፃ መደርመስ እንዲጀምር ያደርጋል። ቪክተር ከቦታው ያመልጣል። ሎጋንም ከላይ ወደ ታች ይዘላል። ነገር ግን በድንገት የኬላን ድምፅ ይሰማል። በጽኑ ወደ ቆሰለችው ኬላ በፍጥነት ይሄዳል። ኬላ በእውነት እንደምትወደውም ትነግረዋለች። ሎጋን አንስቶ ሊሸከማት ሲጀምር ልክ በዚያ ቅጽበት ስትራይከር ከበስተጀርባ ይተኩስበታል። ሎጋን ሊገለው ወደ ስትራይከር ይሮጣል። ነገር ግን ስትራይከር ተከታታይ ጥይቶችን ይተኩስበታል። አንደኛው ጥይት ሎጋንን በቀጥታ ጭንቅላቱ ላይ ይመተዋል። ይህም ራሱ ሙሉ በሙሉ እንዲስት ያደርገዋል። ከዚያ ጠበንጃ የተተኮሱት ጥይቶች የተሰሩት ልክ እንደ ሎጋን ጥፍሮች በሰውነቱ ውስጥ ከቀለጡት ተመሳሳይ ብረት ከአድማንቲየም ነበር። ከዚያ በኋላ ስትራይከር እሷንም ለመግደል ወደ ኬላ ይራመዳል። ነገር ግን ኬላ የአይን ኃይሏን በሱ ላይ ትጠቀምበታለች። አእምሮን በቁጥጥር ስር አውላ እግሮች ደም እስኪፈሳቸው ድረስ መራመድን ትቀጥላለህ ትለዋለች። ከጥቂት ጊዜ በኋላ ሎጋን ራሱን ያውቃል። በጭንቅላቱ ላይ በደረሰው የጥይት ቁስል ምክንያት መላው ትዝታው፣ መላው ሚሞሪው ሙሉ
በሙሉ ጠፍቷል። ኬላን እንኳን ሲያት ሊያውቃት አልቻለም። ከዚያ በኋላ ከቦታው ተነስቶ ይሄዳል። በስተመጨረሻም ለስትራይከር የወታደር መኪና ይመጣል። ወታደሮቹም የጄኔራሉን ግድያ በተመለከተ ለምርመራ ይዘውት ይሄዳሉ። ይህ በእንዲህ እንዳለ ጦር መሳሪያ 11 ወይም ዴድፑል አሁንም በህይወት አለ። ከቆሻሻው ስር እጁ ይወጣል። ከሰውነቱ ተለይቶ የነበረውን የተቆረጠውን ጭንቅላቱን ይፈልጋል። በዚህም የፊልሙ ታሪክ ያበቃል።